ሰላም ሰላም ውድ ተመልካቾቻችን አህመድ ይባላለሁኝ። ተመልሰን ተገናኝተናል። ባለፈው ሌክቸር ላይ የተመለከትነው ምንድነው ኢንተርቫል እና እንዲሁም ደግሞ አፐር ባውንድ እና ሎወር ባውንድስ ማለት ነው የሚለውን ነገር ነበር የተመለከትነው። ዛሬ ስለ ኢንተርቫል የሚመለከቱ ጥያቄዎችን እንሰራለን ማለት ነው። አብራችሁን ቆዩ። በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይለየን ማለት እንወዳለን። ጥያቄያችንን ስንመለከት ምንድነው ሲምፕሊፋይ ኢች ኦፍ ዘ ፎሎዊንግ ሴትስ ኤንድ ጊቭ ዘ ፋይናል ሪዛልት አስ አን ኢንተርቫል ኦር ዩኒየን ኦፍ ኢንተርቫል ነው የሚለን። ምንድነው የሚከተሉት ጥያቄዎች ምንድነው ሲምፕሊፋይ አድርጉ ነው የሚለን። ያን ሲምፕሊፋይ የሆነ ሪዛልቱ ወይም ፋይናል ሪዛልቱ ደግሞ በኢንተርቫል አለበለዚያም ደግሞ ኢንተርቫሎችን ዩኒየን በማድረግ ወይም በማቀላቀል ግለጿቸው ነው የሚለን። አሁን የምናየው ሁለት ኤግዛምፕሎችን ነው ማለት ነው። የመጀመሪያው ምንድነው እዚህ ላይ እንደምትመለከቱት ማለት ነው ዘ ኢንተርቫል ዚስ ዋን ማለት ነው። መጀመሪያ ላይ ኦፕን ኢንተርቫል አለ፣ ይሄ ውጩ እንደምትመለከቱት ማለት ነው። ከዛ ከውስጡ ላይ ማን አለ? ክሎዝድ ኢንተርቫል አለ። ይሄኛው ክሎዝድ ኢንተርቫል ምንድነው ፍሮም ማይነስ 3 አፕ ቱ 2 ማለት ነው። ኢንክሉዲንግ ማይነስ 3 ኤንድ 2 ማለት ነው። ማይነስ 3 እና 2ን አጠቃሎ በመካከላቸው ያሉትን ቁጥሮች በአጠቃላይ የያዘ ማለት ነው። ይሄ በክሎዝድ ኢንተርቫል ነው ማለት ነው። ከዛ ኢንተርሴክሽን ሆነና ምንድነው ኦፕን ኢንተርቫል መጣ። እዚህ ላይ ደግሞ እንደዚሁ 0 አፕ ቱ 5 ማለት ነው። ከ0 እስከ 5 ድረስ ያሉትን ቁጥሮች ደግሞ ያጠቃለለ ማለት ነው። በነገራችን ላይ ሪል ነምበር ነው እያወራን ያለ ነው። በ0 እና በ5 መካከል ያሉት ሪል ነምበሮች በአጠቃላይ የያዘ ነገር ግን 0 እና 5ን በዚህ ጊዜ ያጠቃለለ፣ ምክንያቱም ይሄ ኦፕን ኢንተርቫል ስለሆነ ማለት ነው። ከዛ ዘሆል አደረግንና ኮምፕሊመንት እዚህ ላይ ልብ በሉ። እዚች ላይ ሲምትለዋ ኮምፕሊመንት ማለት ነው። ኮምፕሊመንት ማለት በሌላ አነጋገር ኔጌሽን ማለት ነው። ኔጌት ማድረግ ነው። ምንም አዲስ ነገር የለውም። ሁለተኛው ደግሞ ምንድነው እዚህ ላይ እንደምትመለከቱ ምንድነው ይሄንን መጀመሪያ እንመለከታለን ማለት ነው። መጀመሪያ ላይ ብራኬት ያሉትን ነው የምንሰራው። ብራኬት ላይ ያለውን ስንሰራ -3 አፕ ቱ 5.6 ነው የሚለን። እዚህ ላይ ምንድነው ከ-3 እስከ 5.6 ድረስ ያሉትን ሪል ነምበሮች የያዘ ኢንተርቫል ነው። ነገር ግን -3 እና 5.6ን የማያጠቃልል ማለት ነው። ከዛ ኢንተርሴክሽን አደረግንና ዘ ኦፕን ኢንተርቫል -5 ኮማ አደረግና 2.43 ሪፒቲንግ ነው እዚህ ላይ እንደምትመለከቱት እና ከ-5 እስከ 2.43 ሪፒቲንግ ማለት ነው 4343 እያለ ነው የሚቀጥለው እና በእነዚህ መካከል ያሉ ሪል ነምበሮችን የያዘ ኢንተርቫል ነው ማለት ነው። በሌላ አነጋገር -5 እና 2.43 ሪፒቲንግን አያጠቃልልም ነው የሚለን። ከዛ ይሄን ከሰራን በኋላ ይሄ መጣልን ሪዛልት ከማን ጋር ዩኒየን እናደርገዋለን? ከዚህ ጋር ዩኒየን እናደርገዋለን ማለት ነው። 0.3 ሪፒቲንግ ነው። ከዛ ኮማ አፕቱ 11 ማለት ነው። እዚህ ላይ አሁን እንደዚሁ 0.3 ሪፒቲንግን እና 11ን የማያጠቃልል ነው ማለት ነው። ምክንያቱም ኦፕን ኢንተርቫል ስለሆነ ማለት ነው። ስለዚህ እያንዳንዱን አብረን እንመለከታለን ማለት ነው። የመጀመሪያውን እስቲ እንመለከት። ያው በላይን እያየን ነው የምንሄደው ማለት ሼሪድ እያደረግን እንዲገባን በማለት ማለት ነው። ስለዚህ የመጀመሪያው የተሰጠን ጥያቄ ምንድነው ዘሆል ኮምፕሊመንት አለ እዚህ ላይ ልብ በሉ። መጀመሪያ ላይ አንደር ዘ ብራኬት ዚስ ዋን አለ። ብራኬት ምላችሁ ኢንተርቫሉ እንደሆነ ልብ በሉልኝ። ከዛ ከክሎዝድ ኢንተርቫሉ -3 አፕ ቱ 2 ከዛ ኢንተርሴክሽን 0.5 ማለት ነው። 0 እና 5ን እዚህ ላይ ያጠቃልላል። ነገር ግን እዚህ ላይ -3 እና 2ን ያጠቃልላል ነው የምንለው። ስለዚህ ነምበር ላይን እዚህ ላይ እንስራ እስቲ። እዚህ ላይ ስንሰራ እንግዲህ በዚህ በኩል ኔጌቲቭ ኢንፊኒቲ እንዳለ ልብ በሉልኝ። በዚህ በኩል ደግሞ ፖዚቲቭ ኢንፊኒቲ አለ ብለን ነው የምንሄደው። ዘን እዚህ ላይ አሁን እንግዲህ በላይን ነው ለመስራት እንዲቀለል በማድረግ የምንሰራው። ስለዚህ እዚህ ላይ አሁን ከ-3 አፕ ቱ 2 የሚለውን በነምበር ወይንም በኢንተርቫል ስንገልጸው ልክ በዚህ መልኩ እንገልጸዋለን ማለት ነው። እዚህ ላይ መጀመሪያ ከ-3 እስከ 2 ድረስ ከንትን ካልን በኋላ እንግዲህ በመካከላቸው ያሉ ቁጥሮች እነማን ናቸው ማለት ነው። ይሄንኛውን ሼሪድ ነው የምናደርገው ማለት ነው። ስለዚህ ሼሪድ እናደርገው እስቲ። ይሄው ሼሪድ አደረግን ማለት ነው። ስለዚህ ከ-3 አፕ ቱ 2 ኢንክሉዲንግ -3 ኤንድ 2 ማለት በዚህ መልኩ ነው የሚገለጸው። ከዛ ይሄን ከገለጽን በኋላ ይሄንኛው እንግዲህ በነምበር ላይን በዚህ መልኩ ገለጽ ነው ማለት ነው። ሼሪድ በማድረግ በዚህ መልኩ ከገለጽን በኋላ ሁለተኛው ምን ሰራው ማለት ነው ይሄኛውን እንሰራለን ማለት ነው ከ0 እስከ 5 ድረስ ነገር ግን 0 እና 5ን የማያጠቃልል ማለት ነው። ስለዚህ 0 የሚገኘው ማን ነው በ-3 እና በ2 እንደሆነ እናውቃለን። ስለዚህ እዛ አካባቢ ላይ 0 እናደርጋለን። ከዛ ደግሞ እዚህ ላይ እንመጣና ደግሞ እንደዛው 5 የሚገኘው እዚህ ላይ ነው። 5ንም እንደዛው አድርገን እንሰራለን ማለት ነው። ስለዚህ ይሄው በዚህ ላይ እንደምትመለከቱት
እዚህ ላይ 0 አደረግን፣ እዚህ ላይ -5 እናደርጋለን ማለት ነው። ልብ በሉ እዚህ ላይ ክሎዝድ ኢንተርቫል በሚሆንበት ጊዜ ክሎዝድ ኢንተርቫል በሚሆንበት ጊዜ ስኩዌር ብራኬት ነው የተጠቀምነው። እዚህ ላይ ኦፕን በሚሆንበት ጊዜ ደግሞ ይሄ ከርቭ ብራኬት ነው የተጠቀምነው ማለት ነው። ስለዚህ ልዩነታቸውን በዚህ አጋጣሚ እንዲታውቁልን ነው የምንለው። ከዚያ በኋላ ምንድነው ከ0 እስከ 5 ድረስ ያለውን በቢጫ ነው እዚህ ላይ እንደምትመለከቱት ማለት ነው። ግልጽ እንዲሆን በከለር ያደረግነው ለዛ ነው። ከዛ ይሄንኛው ቢጫ እንቀባዋለን ማለት ስለዚህ እንቀባው እስቲ፣ ምክንያቱም ከ0 እስከ 5 ድረስ ነው። ነገር ግን ልብ በሉ 0 እና 5ን አያጠቃልልም ነው የሚለን ማለት ነው። ከዚያ በኋላ እዚህ ላይ ልብ በሉ ኢንተርሴክሽን ነው የሚለው። ኢንተርሴክሽን ማለት ነው ኮመን ማለት ነው፣ ሁሎቹም ሼሪድ የሚደረጉበት ቦታ ማለት ነው። ስለዚህ ከ-3 እስከ 2 ድረስ እዚህ ላይ እንዳሰመር ነው። ከዛ ደግሞ ከ0 እስከ 5 ድረስ ያለውን ስንመለከት ኮመን የሚያደርገው ማን ነው ማለት ነው? ከ0 እስከ 2 ድረስ ማለት ነው። ያ ማለት 0,2 ድረስ ማለት ነው። እዚህ ላይ ልክ እንደዚህ ማለት ነው። እዚህ ላይ ክሎዝድ ኢንተርቫል ይሆናል። ይሄኛው ደግሞ ኦፕን ኢንተርቫል ከ0 እስከ 2 ድረስ ነው የሚሆነው ነው የሚለን። ስለዚህ እንጻፈው እስቲ ልክ እንደዚህ ማለት ነው። ከዛ ልብ በሉ ዘሆል ኮምፕሊመንት አለ እዚህ ላይ ግን ዘሆል ኮምፕሊመንት ማለት ነው። ዘሆል ኮምፕሊመንት ሆነ ማለት ነው። እዚህ ላይ ልብ በሉ ዘሆል ኮምፕሊመንት ሆነ ማለት ነው የዚህኛው ተቃራኒ ማለት ነው፣ ወይንም ኔጌሽን ማለት ነው። ስለዚህ ከ0 እስከ 2 ድረስ ነበር 2ን አጠቃሉ፣ ነገር ግን 0 ሳያጠቃልል ነበር የተባልነው። ኔጌሽን አደረግነው ማለት ነው። በ0 እና በ2 መካከል ያለው ተቃራኒው ማለት ነው። ያ ማለት በ0 እና በ2 መካከል ያሉትን ቁጥሮች ሳይጨምር ሌሎቹ ቁጥሮች ሲሆኑ ማለት ነው። ስለዚህ እንመለከተው ከማይነስ ኢንፊኒቲ እስከ 0 ድረስ ማለት ነው። ምክንያቱም 0ንም ያጠቃልላል እዚህ ላይ፣ ምክንያቱም እዚህ ላይ ስለማያጠቃልለው ማለት ነው። ከዛ ዩኒየን አደረግንና ከቱ እስከ ፖዚቲቭ ኢንፊኒቲ ድረስ ማለት ነው። ዘን 2 ኮማ ፖዚቲቭ ኢንፊኒቲ ብለን እንሄዳለን። ለምን እዚህ ላይ ኦፕን ኢንተርቫል አደረግነው? ምክንያቱም እዚህ ላይ 2 ስለሚጠቃለል ማለት ነው። ስለዚህ ኮምፕሊመንት ስናደርግ እዚህ ላይ ምን ይሆናል ማለት ነው? ኦፕን ኢንተርቫል ነው የሚሆነው። እዚህ ላይ ክሎዝድ ከነበረ እዚህ ላይ ኦፕን ይሆናል ማለት ነው። ምክንያቱም እዚህ ላይ 2 አለ ማለት ያንን ኔጌት ስናደርገው 2ን ሳያጠቃልል ነው የሚሆነውና ማለት ነው። ኦኬ ስለዚህ የመጀመሪያውን ጥያቄ በዚህ ጨረስን ማለት ነው። በቀላሉ ሲምፕሊፋይ ስናደርገው ይሄንን መልክ ነው የሚይዝልን ነው የሚለን። ሌላው ምንድነው ወደ ቢ ስንሄድ ማለት ነው የመጀመሪያው የምንሰራውንም ልብ በሉ ብራኬት ውስጥ ያለው መጀመሪያ ብራኬት ላይ ያለውን ማለት ነው የቢጫው ብራኬት ማለት ነው። ብራኬት ምለው በነገራችን ላይ ይሄ የውጩ ብራኬት ነው እንጂ የውስጡ ይሄ የውስጠኛው ይሄ አሁን ማሳያችሁ ማለት ነው ይሄ ኢንተርቫል ነው እንጂ ብራኬት በሚለው እንዳትወስዱብኝ ነው የምለው። ብራኬት እና ኢንተርቫል ለይተን ማወቅ አለብን ነው የምንለው። ሌላው እዚህ ላይ አሁን ቅድም እንደነገርኳችሁ ማለት ነው ከ-3 እስከ 5.6 ድረስ ያለውን ኢንተርቫል እየሳልን ነው ልክ ላይ እንዳየ ነው የምንሄደው። ስለዚህ አሁን ነምበር ላይናችን ልክ እንደዛ አደረግን። ቅድም እንደነገርኳችሁ በዚህ በኩል ኔጌቲቭ ኢንፊኒቲ ነው፣ በዚህ በኩል ፖዚቲቭ ኢንፊኒቲ ነው። ሶ ምን እናደርጋለን? ከ-3 እስከ 5.6 ድረስ ያለውን በቢጫ መልኩ ልክ እዚህ ላይ እንደምትመለከቱት አደረግነው። ይሄው 5.6 እና -3ን በዚህ መልኩ ሰራ። ከዚያ በኋላ ምንድነው በመካከላቸው ያለው ሼር ነው የምናደርገው። እዚህ ላይ ልብ በሉ ከርቭ ብራኬት ነው የተጠቀመው። ለምን ከርቭ ብራኬት ተጠቀም? ምክንያቱም እዚህ ላይ ኦፕን ኢንተርቫል ስለሆነ የተሰጠን ማለት ነው። ስለዚህ ኦፕን ኢንተርቫል ስለሆነ የተሰጠን በዚህ መልኩ ሼሪድ አደረግነው። ከዛ ይሄን ሼሪድ ካደረግነው በኋላ ምንድነው ከ-5 እስከ 2.43 ድረስ ያለውን ደግሞ እንደዚሁ ሼሪድ እናደርገዋለን ማለት ነው። ስለዚህ አብረን ሼሪድ እናደርገው። መጀመሪያ ግን ይሄን ከመስራታችን በፊት ይሄንኛውን ሪፒቲንግ ዴሲማልን ወደ ፍራክሽን እንቀይረው ወይንም ወደ ክፍልፋይ እንቀይረው። በተመሳሳይ ሁኔታ 0.33 እያለ የሚቀጥል ቁጥር ደግሞ ይሄንን እንቀይረዋለን ወደ ፍራክሽን። ይሄ በጣም ቀላል ስለሆነ 0.33 ማለት 1/3 እንደሆነ እናውቃለን። ስለዚህ 2.43 የሚለውን ብቻ ነው እንዴት አድርገን መቀየር እንችላለን የሚለው ነገር ከዚህ ቀደም እናውቀዋለን። d is equals to or decimal is equals to እናረግና d times 10 the power of k plus p minus 10 the power of k እናረጋዋለን። 10 the power of k plus p minus 10 the power of k divided by 10 the power of k plus p minus 10 the power of k ነው የምንለው። ስለዚህ እንግዲህ k ምንድነው p ምንድነው የሚለው ነገር ስንመለከት k ምንድነው ዘነን ሪፒቲንግ ዲጂት አፍተር ዴሲማል ፖይንት እንደሆነ ተነጋግረናል። ከዴሲማል ፖይንት በኋላ ሪፒት የማያደርገው ዲጂት ያማን ይባላል? ብዛት ማለት ነው። ዲጂቱን ሳይሆን ብዛት ማለት ነው። ኬ ብለን ነው የምንሰየመው። ፒ ማለት ደግሞ ምን ማለት ነው? ሪፒቲንግ ዲጂት ማለት ነው። ሪፒቲንግ ዲጂት አፍተር ዴሲማል ፖይንት የምንለው ማለት ነው። ስለዚህ በዚህ ጊዜ ምንድነው ኬ ምን ያክል ነው ማለት ነው?
ዜሮ ነው የሚሆነው ምክንያቱም እዚህ ላይ ከዴሲማል በኋላ ሪፒት የማያደርግ ቁጥር ስለሌለ ማለት ሁለቶቹም ሪፒት ስለሚያደርጉ ዜሮ ነው የሚሆነው። ፒ ደግሞ ምን ይሆናል 2 ይሆናል ማለት ነው። ስለዚህ ዳይሬክት ሳብስቲቱት አድርገን ወደ ፍራክሽን እንቀይረው። 2.43 ሪፒቲንግ አደረግን ቴዘ ፓወር ኦፍ 2 ማይነስ 1 አደረግ። ለምን ወሄኛው 1 ሆነ? ቴዘ ፓወር ኦፍ 0 ስለሚሆን ማለት ነው። ይሄ ዋጋ 0 ስለሆነ የሚመጣው ነው። ዘንድ ቴዘ ፓወር ኦፍ 0 ማለት 1 እንደሆነ እናውቃለን። ሶ ዲቫይደር ባይ እናደርግና 10 ስኩዌር ማይነስ 1 እናደርጋለን። ከዚያ በኋላ ልክ ይሄንኛውን በጣም ቀላል ስለሆነ እናንተ ታዩታላችሁ። መጨረሻ ላይ 241 ዲቫይደር ባይ 99 ማለት ነው 241 99ኛ ይመጣልናል ማለት ነው። ይሄ ፍራክሽናችን መጣለን ማለት ነው። ስለዚህ ፍራክሽን ከመጣለን በቀላሉ እንትናችንን እንጻፍ ኢንተርቫላችንን ማለት ነው። ስለዚህ ኢንተርቫላችንን በዚህ መልኩ እንጻፈው ከማይነስ 5 እስከ 2.43 ሪፒቲንግ ነበር የተባለ 2.43 ሪፒቲንግ ማለት 241 99ኛ እንደሆነ እናውቃለን። ሶ እዚህ ላይ 241 ኦቨር 99ኛ አደረግ ነው። ስለዚህ መካከላቸው ያለውን አሁን በዚህ በሰማያዊ መልክ ባለው ሼሪድ እናደርገዋለን። ልክ በዚህ መልኩ ሼሪድ አደረግ ነው። ከዚያ በኋላ ምንድነው እዚህ ላይ ልብ በሉ አሁንም ኢንተርሴክሽን ነው የሚለን። እዚህ ላይ ልብ በሉ መጀመሪያ ላይ ብራኬት ውስጥ ያለውን ይሄ ቢጫውን ብራኬት ነው እየሰራን ያለውን ይሄ ኢንተርሴክሽን ስለሚለን ቅድም እንደነገርኳችሁ ይሄኛውን ብራኬት ይሄኛውን ኮመን ሁለታቸውም ሼሪድ የሚያደርጉትን ፓርት እንወስዳለን ማለት ነው። ሶ ይሄን ከወሰርን ምንድነው አሁን እንግዲህ ቅድም እንደነገርኳችሁ እዚህ ላይ ማለት ነው እዚህ ላይ እንደነገርኳችሁ ከማይነስ 3 እስከ 241 99ኛ በኦፕን ኢንተርቫል ያለችውን ብቻ ነው የምንወስደው ማለት። ስለዚህ ይሄ በሙሉ እንግዲህ እስከ ድረስ ያለውን ጨረስን ማለት ነው። በማን ከማይነስ 3 እስከ 241 99ኛ በሚለው ማለት ነው። ስለዚህ ያችኑ ነው የምንወስደው። አሁን ይሄው ከማይነስ 3 እስከ 241 99ኛ በሚለው በዚህ መልኩ ሰራን ማለት ነው። ከዚያ በኋላ ምንድነው የምናደርገው የሚለውን ነገር እንመለከት። ከዚያ በኋላ ምንድነው የተባልነው? አሁን ልብ በሉ ይሄኛው እንግዲህ ከማይነስ 3 እስከ 5.6 ኢንተርሴክሽን ይሄኛውን ከሰራ ነው በኋላ የመጣልን ቫልዩ ምንድነው የመጣልን? ይሄኛው በአጠቃላይ ልብ በሉ እዚህ ላይ እስከዚህ ድረስ ያለው በማን ተገለጸ? ከማይነስ 3 እስከ 241 99ኛ ማለት ነው። እቺኛይቱ ፓርት ማለት ነው። በሌላ አነጋገር ዘን ዩኒየን አደረግንና ምክንያቱም ይሄ ዩኒየን የተባልነውና ማለት ነው። ከዛ ከ0.3 ሪፒቲንግ ከዛ እስከ 11 ድረስ ነው የተባልነው። ሶ ምንድነው የምናደርገው የሚለውን ነገር ስንመለከት ይሄ መጀመሪያ ላይ ከማይነስ 3 እስከ 241 99ኛ የመጀመሪያው ኢንተርቫላችን ነው። ሌላው ምንድነው 0.3 ሪፒቲንግንም እንደዚሁ ወደ ፍራክሽን እንቀይረዋለን ወይንም ወደ ክፍልፋይ እንቀይረዋለን። ይሄ በጣም ቀላል ስለሆነ 1/3ኛ ነው ይመጣልን። ስለዚህ ከ1/3ኛ እስከ 11 ድረስ ያለውን ነገር ግን ልብ በሉ እዚህ ላይ ኦፕን ኢንተርቫል ነው። ኢንተርቫሎችን በደንብ ማወቅ አለባችሁ። ሶ እዚህ ላይ ተመልከቱት። አሁንም እዚህ ላይ ምን እናደርጋለን? እዚህ ላይ 1/3 እንራለን። እዚህ ላይ መተን ደግሞ 11 እናደርጋለን ምክንያቱም ኦፕን ኢንተርቫል ስለሆነ ነው የሚለን። ሶ 1/3 አደረግን። እዚህ ላይ ደግሞ እንመጣና 11 እንጽፋለን ማለት። ስለዚህ እዚህ ላይ 11 ከጻፍን በኋላ ዩኒየን የተባል ነው። እዚህ ላይ ልብ በሉ እዚህ ላይ መልሰን እንቀባው ምክንያቱም ከ1/3 እስከ 11 ድረስ ያለውን ሼሪድ ስናደርገው በዚህ መልኩ ሼሪድ አደረገው ከዚህ ተነስተን እስከ ድረስ ያለውን ማለት ነው። ከዛ ልብ በሉ እዚህ ላይ ኢንተርሴክሽን አይደለም የሚለን። ኢንተርሴክሽን ቢሆን ኑሮ የምናደርገው የትኛው ነበረ? ከ1/3 እስከ 241 99ኛ ብቻ ነበር የምትሆነው። ነገር ግን እዚህ ላይ ዩኒየን ነው የሚለን። ዩኒየን ስለሚለን ሁሉንም ማቀላቀል ማለት ነው። ስለዚህ ማቀላቀል ከሆነ ከማይነስ 3 እስከ 11 ድረስ ያለው ነው መልሳችን የሚሆነው ማለት ነው። ስለዚህ ከማይነስ 3 እስከ 11 ድረስ ልብ በሉ እዚህ ላይ ኦፕን ኢንተርቫል ነው። እዚህ ላይ ኦፕን ኢንተርቫል ነው ምክንያቱም ከዚህ ላይ ከማይነስ 3 በኦፕን የተነሳ ነው። እዚህ ላይ መዝጊያችንም እንደዚሁ በኦፕን ነው 11 ላይ ማለት ነው። ስለዚህ በዚህ መልኩ ኤን እና ቢን ጨረስን ማለት ነው። በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይለየን ማለት እንወዳለን። ለዛሬ እዚህ ላይ ይበቃናል። እናመሰግናለን።